ልጅ ፊት ላይ የምታየው ከፍተኛ ግርማ ሞገሱ ምንድነው? መልሱ ጆሊን ነው። ግን አብዛኛው ሰው ይህን በሰርጀሪ ወይም በስህተት መንገድ ሊያገኝ ይሞክራል። ግን እኔ በቀላል መንገድ በተፈጥሮ ጆሊን በፍጥነት እንዴት እንደምታገኝ እነግርሃለሁ። አንደኛ፣ ስብህን አሳንስ። ከፊትህ ላይ ያለው ስብ እንዲጠፋ ስፖርት ስራ። ካርዲዮ ስፖርት፣ መሮጥ፣ በፍጥነት መራመድ ቦዲ ፋትን ይቀንሳል። እናም ሁለተኛ፣ ውሃ ብዙ ጠጣ። ብዙ ውሃ መጠጣት ፊትህ እንዲጠራ እና እንዳይወፍር ይረዳልሃል። ሶስተኛ፣ ቀጥ ብለህ ተቀመጥ። ጀርባ ቀጥ ካለ ጆሊንህ የበለጠ ይታያል። ሞባይል ወደ ታች ማየት የምታበዛ ከሆነ ሰውነትህ እየተበላሸ ይመጣል። ስለዚህ ስልክህን ከፍ አድርገህ ተመልከት። እናም አራተኛ፣ ቀጥ ብለህ ተራመድ። በየቀኑ ቀጥ ብለህ የምትራመድ ከሆነ ሰውነትህ ይቃናል፣ እናም ጆሊንህ በግልጽ ይታያል። እንዲሁም ራስህ ላይ ያለው እምነት ይጨምራል። ሰዎች ፊት የተሻለ ኮንፊደንስ ይኖርሃል። አምስተኛ፣ የፊት ዮጋ ስራ። የምታየው ፊት ኤክሰርሳይዝ በቀን ከ30 ሰከንድ በላይ ከሰራህ እመነኝ በአንድ ወር ውስጥ ማራኪ አማላይ ሆነህ ትታያለህ። ስድስተኛ፣ ኔክ ኤክሰርሳይዝ። የምታየውን ኔክ ኤክሰርሳይዝ የምትሰራ ከሆነ የአንገትህ ጡንቾች እየጠነከሩ ይመጣሉ፣ እናም ጆሊን በግልጽ እንዲታይ ይረዳሃል። ሰባተኛ፣ ጨውና ስኳር መቀነስ። ብዙ ስኳርና ጨው የምትጠቀም ከሆነ ፊትህ ላይ ስብ ያመጣል፣ ስለዚህ እነሱን መቀነስ አለብህ። ስምንተኛ፣ ፕሮቲን ያለው ምግብ መመገብ። ለምሳሌ እንቁላል፣ ዶሮ፣ አተር መመገብ ጡንቻዎችህን ያጠነክራል፣ ስለዚህ ተመገብ። ዘጠነኛ፣ ከ1 ሰዓት እስከ 8 ሰዓት መተኛት ቆዳህን የተሻለ ገጽታ ይሰጠዋል። አስረኛ፣ አልኮል መቀነስ። አልኮል ፊትህን ያጠፋዋል፣ ስለዚህ ቀንስ። 11ኛ፣ ኮንሲስታንሲ። በየቀኑ መስራት። ይህ ልማድ በየቀኑ ካደረግክ በጥቂት ቀናት ውስጥ ልዩ ለውጥ ታያለህ። እና ብሩ እንደዚህ ያሉ ቪዲዮዎች እንዲደርሱክ ላይክ፣ ሰብስክራይብ አትርሳ።